በየገዳማቱ በየበረሃው ውስጥ ከሁሉ አስቀድሞ የትሕትና መምህር የሰላም ንጉሥ ራሱን ዝቅ አድርጎ እኛን ከፍ ስላረገን ለልዑል እግዚአብሔር ክብር ምስጋና ይሁን። ይህ ትምህርት ስለ መንፈሳዊ ሕይወት መሠረት፣ ስለ ቅዱሳን ውበትና ስለ ክርስትና መታወቂያ ስለሆነው ስለ ትሕትና ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትሕትና የክርስቲያናዊ ሕይወት መሠረትና ጽድቅ መሆኗ እሙን ነው። ትሕትና እግዚአብሔርን መፍራት የባለጠግነት ክብር ሕይወት ነው ይላል። አበይት ወይም ታላቅ ተብላ የምትጠራ መንፈሳዊ የጦር ዕቃ ናት። ያለ እርሷ ሌሎች ትውፊት፣ ተጋድሎች፣ ጾም፣ ጸሎት፣ ምጽዋት ዋጋ ስለማያሰጡ አበይት ጽድቅ ትባላለች። ትሕትና ማለት ራስን ዝቅ ማድረግ፣ ለሌሎች መታዘዝና ከእኔ ሌላ ማንም የለም የሚል የትዕቢትን መንፈስ ማራቅ። መጽሐፍ ቅዱስ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ። ጾም፣ ጸሎት፣ ስግደት፣ ትሕትና ካልተያዙ በቀር በቀላሉ በትዕቢት ሊበላሹ ይችላሉ። ትሕትና እንደ መሠረት ናት። መሠረት የሌለው ቤት እንደሚፈርስ ሁሉ ትሕትና ለሌሎች ጽድቅም በነፋስ በውዳሴ ከንቱ ይወድቃል። የጌታችን የኢየሱስ ክርስቶስ ትሕትና ፍጹም ትሕትና ይባላል። ሁሉም ማድረግ የሚችል አምላክ ራሱን ዝቅ አድርጎ ለሰው ልጆች ፍቅር ሲል ራሱን ባዶ አድርጎ መጣ። የጌታ ትሕትና የሚጀምረው ከሰማያዊ ክብሩ ወርዶ የሰውን ሥጋ መልበስ በመዋሃዱ ነው። የማይወሰን አምላክ በማኅፀን ተወሰነ። ኪሩቤል በመንቀጥቀጥ የሚሸከሙት አምላክ በቤተ መንግሥት ሳይሆን በግርግም ተኛ፣ በበረት ተገኘ። ለሰው ለማዳን ሲል ፈጣሪ ሰው ሆኖ ዝቅ አለ። ከመላእክት ጥቂት አሳነስከው ይሌለ መጽሐፉ። የደቀ መዛሙርቱን እግር ማጠብ አምላክና መምህር ሆኖ ሳለ ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል በማለት ትሕትናን በቃላት ሳይሆን በተግባር መታየት እንዳለበት አሳየ። ትሕትና ውስጥ አገልግሎት እንጂ መገልገል እንደሌለ አስተማረ። ትሕትና ውስጥ ዝቅ እንጂ ከፍ ከፍ እንደሌለ፣ መታበይ እንደሌለ አሳየ። በትሕትና ውስጥ ፍቅር እንጂ ጥላቻ እንደሌለ፣ በትሕትና ውስጥ ራስን ማዋረድ እንጂ በክብር ከፍ ማለት እንደሌለ። ጌታ በትሕትናው ሲሰድቡት አልመለሰም፣ ሲደበድቡት አልተቆጣም። እንደ በግ ወደ መታረድ ተነዳ። በሸላሾቹ ፊት ዝም እንደሚል በግ እንዲሁ አፉንም አልከፈተም። ኢሳይያስ 53 ቁጥር 7። በመስቀል ላይ ሆኖ እንኳን ለአሰቃዮቹ የሚያደርጉትን አያውቁምና ይቅር በላቸው ብሎ መጸለይ የትሕትና ጥግ ነው። ሁሉ የእርሱ ሆኖ ሳለ ለራሱ ማሳረፊያ እንኳን አልነበረውም። አኗኗሩ የተወለደው በበረት ያደገው በናዝሬት የኖረው ከድሆችና ከቀራጮች ጋር ነበር። ይህ የሚያሳየው ትሕትና ከውጫዊ ክብር ይልቅ ለውስጣዊ ማንነት ዋጋ መስጠት መሆኑ ነው። ጌታ በትሕትናው ያስተማረን ከፍ ለማለት መጀመሪያ ዝቅ ማለት እንደሚገባን፣ ለፍቅር ተገዢ መሆን ትክክለኛ ትሕትና የሚመነጨው ለሰዎች ካለን ፍቅር ነው። በእውነት ትሑት የሆነ ሰው ለራሱ ክብር አይጨንቅም፣ ክብሩን ለእግዚአብሔር ይሰጣል። የእመቤታችን ቅድስት ድንግል ማርያም ትሕትና ከፍጥረታት ሁሉ በላይ የሚያደርገው ታላቅ ጽድቅ ነው። ሉቃስ 1:38 ላይ መልአኩ ቅዱስ ገብርኤል መጥቶ የልዑል ልጅ እናት ትሆኛለሽ ብሎ ታላቅ ክብር ሲሰጣት፣ እርሷ ግን እነሆኝ የጌታ ባሪያው እንደ ቃል ይሁንልኝ አለች። በምስጋናው ክብርን ሁሉ ለፈጣሪ መስጠት። በትዕቢት ሔዋን ብትወድቅም በታላቅ ትሕትና እመቤታችን ካሰች። ምን ብላ? የባሪያይቱን መዋረድ አይቷልና። ሔዋን አምላክ ሆናለሁ ብላ በትዕቢት የዘጋችውን የገነት በር ድንግል ማርያም ባሪያው ነኝ ብላ በትሕትና ከፈተችው። የባሪያይቱን መዋረድ ሲል መዋረድ ስድብን ወይም በደልን አይደለም፣ ትሕትናን ማለት እንጂ። ስለ ቅዱሳን ትሕትና መጥመቁ መለኮት ዮሐንስ እኔ ጫማውን ጠፍር ልፈታ እንኳ የማይገባኝ ከእኔ በኋላ የሚመጣ እሱ ከእኔ ይበልጣል አለ። ይህ የትሕትናው ምልክት ነው። ሐዋርያው ቅዱስ ጳውሎስ ከሁሉ የማንስ ጭንጋፍ እና ኃጢአተኛ ዋነኛ እኔ ነኝ ሲል በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ይገኛል።
ሙሴ በምድር ሁሉ ላይ ካሉ ሰዎች ይልቅ እጅግ ትሁት ነበር። ዘሁልቅ ምዕራፍ 12 ቁጥር 3 ላይ ሰይጣን ብዙ ነገሮችን ሊያደርግ ይችላል። ለምሳሌ መጾም፣ ማስቀደስ፣ መጋደል እንዲሁም ዕውቀት ሊኖረው ይችላል። ጻድቅ መስሎ ሊታይም ይችላል። ነገር ግን ሰይጣን በፍጹም ሊያደርገው የማይችለው ነገር አንድ ነገር ነው። እሱም ትህትናን አይችልም። ሰይጣን በትህትና ፊት ይደነግጣል። ምክንያቱም ትህትና የእርሱ ተቃራኒ ጠባይ ናት። ስለዚህ ነበር ሰውን ለማዳን ሰይጣን ድል ለመንሳት ትህትናን በዋነኛነት መሳሪያ ነው። ለዚህ ነው ጌታ ሰውን ለማዳን ሰይጣንን ድል ለመንሳት ትህትና ዋነኛ መሳሪያ ያደረገው። እግዚአብሔር ትህትናን የመረጠው ፍቅር በትህትና ስለሚገለጥ ነው። እውነተኛ ፍቅር ራስን ዝቅ አድርጎ ለሌላው መኖር ነው። እግዚአብሔር ሰውን የወደደው ራሱን ዝቅ አድርጎ ሰው ወይም ሰው ሆኖ እስከ መስቀል ሞት በመታዘዝ። ወስብሐት ለእግዚአብሔር። አምላካችን ማረን፣ ኢየሱስ ወይ ማረን እግዚአብሔር